ጥርስ ሐኪም ቤት ሄዳችሁ ሳይሆን የሚመስላችሁ የሆነ ቤተ መንግስት የገባችሁ ነው የሚመስላችሁ። አሁን መሳሳማት ሲማ ከዚህ በኋላ ግን ይሄን ጥርስ አላገኘውም ማለት ነው። ሰብሪ ውስጥ ጥርስ ሰላም ሰላም ውድ ዩቲዩብ ቤተሰቦቻችን እንዴት ሰነበታችሁ? እንዴት ቆያችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ያው በጣም ደስ የሚል ቀን ነው። አዎ ዳመና ነው። እኔ ደግሞ ዳመና ወዳለሁ። የዳመና ሰው ነኝ። ዳመና እንደ አየሩ ነኝ እና ዛሬ እንግዲህ ቤተሰቦቻችን የሆነ አዲስ ነገር ልንሞክር ሰርፕራይዝ አላችሁ። ኤኒዌይስ ዛሬ ከባድ ሰርፕራይዝ አለ። ያው ዮዬ እያገለለኝ ነው። ለምንድነው ያገለኝ? እሱ ጥርስ ይዩት ሲያምር። የኔም ጥርስ አውቃለሁ ያምራል፣ ግን እወደዋለሁ። እውነት እኔ በጣም ነው የምወደው። ግን የታችኛው ማርያምን ይሄ ክራውድድ ፓርት አለው ማለት ይሄ የመጨረሻው መንጋጋ ሲያድግ እነዚህን ገፋቸውና እነዚህ በጣም ተዘበራረቁ። የታችኛው ማለት ነው ተዘበራረቀ። እና ዛሬ በጣም በህይወቴ ከባድ ውሳኔ ልወስን ነው። እኔ በቃ ተጨማሪ ባዕድ ነገር አልወድም፣ ግን አሁን አንዳንድ ነገሮችን ሳይ ያስፈልጋሉ እና እንደዚህ ዝንጥ ብለን ወደ በጣም የሚገርም ግን እኔ አሁን በጣም ነው የምፈራው ጥርስ ምናምን መነቀል ምናምን፣ ግን ከተማችን ውስጥ በጣም የሚገራርም ጥርስ ቤቶች እየተከፈቱ ነው አይደለ? ከነሱ መካከል አንደኛው ናታኖል ዴንታል ክሊኒክ ነው። በጣም የሚገርም ነው። ሄደን አይተን አውርተናቸው ምናምን በጣም የሚገርሙ ሰዎች ናቸው። በጣም ጎበዝ ዶክተሮች አሉበት፣ ዴንቲስቶች አሉበት ምናምን እና በቃ ጥርስ ሐኪም ቤት ሄዳችሁ ሳይሆን የሚመስላችሁ የሆነ ቤተ መንግስት የገባችሁ ነው የሚመስላችሁ ማለት ነው። ሕክምና ሄዳችሁ አይመስልም። እቃቸው በጣም ኳሊቲ ነው ምናምን ኤቭሪቲንግ ጎብኝተናል። በጣም ብዙ ሰዎች የተሰሩበት ነው ምናምን። ይሄ ዓለማችን ላይ በጣም በቃ አለ የተባለ አሁን የጥርስ ሕክምና ላይ ዓለም ደርሳለች የተባሉበት ደረጃዎች በሙሉ አይነት አገልግሎቶች ይሰጣሉ። አይ ቲንክ ግልጽ ነው። እና የኔ መነጽርስ ነው ለማንኛውም። እና ዛሬ ምን ወሰንን መሰላችሁ? ከነሱ ጋር አውርተን ምናምን የኔን ጥርስ የዮዬም ጥርስ ታይቷል እና ያለበትን ግድፈቶች ምናምን ነግረውናል እና እሱን እንዴት ማስተካከል እንደምንችል ምናምን ከነሱ ጋር አውርተናል ኦልሬዲ ማለት ነው። ስለዚህ ዛሬ ይሄን ጥርስ ተሰናበቱት ልላችሁ ነው። ማርያም ያምራል እኮ ጥርስ ግን የሆኑ ግድፈቶች አሉበት። ታዩት እንሄዳለን እንግዲህ ያለውን ነገር አብረን ሆነን እናያለን። ቤተሰቦቻችን አብራችሁን ሆኑ። በአዲስ ገጽታ በአዲስ እንትን የምናያቸው ውሳኔዎች ታያላችሁ ማለት ነው። እስከ ቪዲዮ መጨረሻ ሰዓት ድረስ አብራችሁ ሁኑ። ይሄን ቪዲዮ ደግሞ ስትጀምሩ እንደ ሁልጊዜም የኛ ቤተሰብ የሆናችሁ ሁልጊዜም እንወዳችኋለን ለምትሉ ሰዎች ላይክ አድርጉ፣ ሰብስክራይብ አድርጉ። በጣም ነው የምንወዳችሁ። ለምትሰጡን ፍቅርና በጣም የሚገራርም አስተያየቶች በጣም እንወዳችኋለን። ዛሬ ግን እስቲ የተወሰነውን ውሳኔና ከዛ በኋላ ጥርሴ ላይ ያለውን ለውጥ ደግሞ ሰርፕራይዝ አሳያችኋለሁ ማለት ነው። ከዛ በኋላ ከናታኖል ዴንታል ክሊኒክ እንግዲህ ከዚህ በኋላ ቤተሰብ ነው የምንሆነው ማለት ነው። ኤቭሪ ቀጠሮች ይኖሩናል። ከዛ የጥርሴን ደግሞ መጨረሻ ለውጡን ደግሞ አብረን ምናይ ይሆናል። እስከዛው ድረስ ግን አብራችሁ ሆኖ ፕሊዝ ሰብስክራይብ ያደረጋችሁ ፋሚሊ ሆኖ ቤተሰቦቻችን እና እስካሁን ሰብስክራይብ አላደረጋችሁ ነው የምትሉት እናንተ በነጽሬ እንዴት አያችሁት? ያምራል። ኤኒዌይስ ቤተሰቦቻችን አሁን እንግዲህ ወደ ናታኖል ዴንታል ክሊኒክ እየሄድን ነው። ውስጤ ፍርሃት አለ፣ ግን በጣም ጥሩ እጅ ላይ ነሽ አታስብ እያለኝ ነው ዮዬ አይደለ? በጣም ማለት ከኔ በልጥ ዮዬ ጋር ወቅተዋል ጨርሼ ውጤቱን እስከሚያይ እና ደግሞ እናሳያችኋለን። ቤቱ ምንም ሕክምና ቤት አይመስልም። የሆነ ልትዝናኑ የገባችሁበት አይነት ስሜት ነው የሚሰማችሁ። ከዚህ በኋላ ግን ይሄን ጥርስ አላገኘውም ማለት ነው። ከዚህ የበለጠ
የሚያምር ጥርስ ነው። እኔ እኮ ባሌን ወዲያው ልገራቸው ትላንትና እኔ ጨነቀኝ ምናምን ሰው ጋር ደወልኩ ምናምን ማለት ነው። ካስጠላብኝስ እንዲህ ምናምን ከንፈሬ ለምቦጫም ካረገውስ ምናምን ይቅርብኝ። እንደውም ዮዬ ነው በጣም ኢኒሼት ያደረገኝ። ፈርቼ ነበርና ጥርሴ ሊነቀል ይችላል ምናምን እሱን ፈራሁና ዮዬ ምን እንዳለኝና እንዳጽናናኝ ልንገራችሁ። እንደውም መጨረሻ ላይ ተሰርተሽ ስትጨርሺው እንደውም የሚያምርብሽ ጌጥ የሚሆንልሽ ነው የሚመስለኝ በጣም በቃ። ከዛ ደግሞ መጨረሻ ላይ ደግሞ ኤቭሪቲንግ ሲያልቅ ደግሞ በጣም በቃ ያምርብሻል እርግጠኛ ነኝ ምናምን ሲለኝ ታድዬ በቃ አሁንማ ልወስድ እኔ ራሱ እስካያት ቸኩያለሁ። እናንተም እንግዲህ ከቸኮላችሁ ኮመንት ላይ አሳውቁኝ ምን ልታደርግ ነው ብላችሁ ካሰባችሁ። የረጅም ጊዜ ፕላን ነው፣ የረጅም ጊዜ እቅዳችን ነበር፣ ግን አሁን እግዚአብሔር ብሎ ደግሞ አሁን ተሳክቷል። ኤኒዌይስ ለሁሉም ጊዜ አለው፣ ለሁሉም ጊዜ አለው። ቤተሰቦቻችን ገብተናል። በስ እንደተገረማችሁ እርግጠኛ ነኝ። ቅድም ያለውን የጥርስ ሐኪም ቤት ነው ማለት እንደምትሉ እርግጠኛ ነን። እዛው ያለነው ደርሰናል። እንግዲህ ልቤ ይለኛል። ይሄ በቃ ፈርቻለሁ። ኤኒዌይስ ግን እስቲ እናያለን ማለት ነው። እሱ የሚሰጡኝን አስተያየት እንደሚያስፈልገኝ ምናምን ኤቭሪቲንግ ይነግሩኛል። ተሰማ እኔ ለመናገር በቃ የሆነ ለየት ያለ ገጽታ ያመጣልሻል። ማውጫ እስከሽ በዛ ማለት እስከማይሽ ነው። እኔ ደግሞ ፈርቻለሁ። በጣም ይፈራል። ግን እስቲ አብረን የምናይ ይሆናል። ከዚህ በኋላ እንግዲህ በደንብ ኤቭሪ ፕሮሰሱን እናሳያችኋለን ማለት ነው። እንግዲህ ናታን ሜዲካል ክሊኒክ እንደምታዩት በጣም ነው የሚያምረው። ኤቭሪዋን እዚያ ያላችሁ በጣም ፍሬንድሊ ናቸው ምናምንና ኤኒዌይስ በጣም ኤክስፔሪንሳችንን ከአሁን ጀምሮ እየወደድነው ነው። ሩማቸው ኤቭሪቲንግ አለው። የቪአይፒ ሩማቸው ነው እና ኤቭሪቲንግ በጣም ደስ ይላል። ፈለጋችሁትን እንግዲህ መስተናገድ ትችላላችሁ ምናምን ቪአይፒ ትሪትመንት እናሳያችኋለን። የሆነ ይሄ ጭንቀታችሁ ስትመጡ ትረሱትና ታካሚ ሆናችሁ አይመስላችሁም። እሱ ነው ዌልካም ቤቱ ምናምን የሆነ ለሕክምና የመጣችሁ ለመዝናናት ነው። የሆነ አንድ ደረጃ ከፍ ያለ ሀገራችን ውስጥ እንደዚህ በጣም በቃ ፕሪሚየም የሆነ አገልግሎት የሚሰጡ ድርጅቶች እየመጡ ስለሆነ በጣም ደስ ብሎናል። ሀገር ማለት ነው እና እንደሚያደርጉ ደግሞ እናሳያቸዋለን። ስትሰራ ያለውን ነገር ደግሞ ስቴፕ ባይ ስቴፕ እናሳያቸዋለን። ቤተሰቦቻችን እስከ ፍጻሜ ድረስ አብራችሁ ሁሉ በድጋሚ ፒስ። የወጣሽ መሰለሻ? ምንድን ነው ያልሽው? ያደረገኝ ሰማችሁልኝ?
ምን እየተሰማሽ ነው? አንቺ ምንም አያስፈራም። ምንድን ነው የሚያስፈራው? እንዴት? ኦኬ ማትከፍተው የጥርሷ ሳይድ የለም። እንዳይለት እስቲ የታችኛው ስንት ነገር አየህ እያለች ወደኸዋል? የምሬ ነው ወሬ። እሺ በጣም ደስ ይላል። ለየት ያለ ጌሚንግ ነው እንግዲህ ከአሁን በኋላ አብራችሁ እናመሰግናለን። 3 2 1 እስቲ ያሳያቸው። ማለት የላይኛውን ነው ዛሬ ያደረኩት እንዳያጨናንቅሽ የላይኛውን መጀመሪያ ለመጁና
ከዛ የታችኛው አንተ ብያለሁ። እንግዲህ የወሰንኩት ብሬስ ነው ማለት ነው። በጣም ነው የሚያምረው። ማርያም እኔ ወድጄዋለሁ። ውበት ነው ማለት ነው ብሬስ። እናንተ እስቲ ኮመንት ላይ ጻፉልኝ። ያምርብኛል እውነት። ፀጉሬ ምናምን በሰራ ደግሞ እንግዲህ ቤተሰቦቻችን እስካሁን ድረስ የደበኳችሁና የወሰንኩት ነገር ቢኖር ብሬስ ነው። ትንሽ ዛሬ ፊሊንጌን እነግራችኋለሁ የቆየው ግን ትንሽ ከሰዓታት ቤት ስትገቢ ምናምን ትንሽ ህመም ሊኖረው ይችላል ብላኛለች። ግን እስካሁን በጣም ሰላም ነኝ። ውጥር የማለት ስሜት ብቻ ነው ያለው። ግን እነዛ ከንፈራችሁ ስትከድኑ ደግሞ የሆነ ብረት ነው ያለውና ዲስኮምፈርት አልለመድኩትም እና እሱ አለ። ሌላው በተረፈ ይሄን ይመስላል ማለት ነው። አምሮብሻል። እንዴት ነኝ? እኔ ብረሱን ወድጄዋለሁ። እኔ ራሱ ብሰራ ደስ ይለኛል። ውበት ነው እንዴ እናንተ። ዋናው የታችኛው ነው። የታችኛውን ደግሞ ሌላ ቀን እሱ ሞር ፔን አላሽ ብላኛለች። እሱ ላይ ትንሽ ከንፈሬን ወደ ላይ አድርጎታል ከንፈሬን እግዚአብሔር ስፔሻሊ እዚህ ጋር እስቲ ምን እንኳን አሁን መሳሳማት ይሽማ ብረት እንዴ ተሰብሪ ውስጥ ጥርሴ